ሰላም እንዴት ቆያችሁ? በ2026-27 የውድድር ዘመን በጠንካራው የእንግሊዝ ፕሪሚየር ሊግ ለመሳተፍ ሶስት ቡድኖች ከታችኛው ውድድር ወደ ላይኛው አልፈዋል። ኮቨንተሪ ሲቲ፣ ዘ ስካይ ብሉስ፣ ኢፕስዊች ታውን፣ ዘ ትራክተር ቦይስ እና ሃል ሲቲ ነብሮቹ። በዛሬው ዝግጅታችን እነዚህ ሶስት ክለቦች አጀማመራቸውና አሁን ያሉበትን ደረጃ በጥቂቱ የምንቃኝ ይሆናል። አብራችሁን ቆዩ። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሆኑ። የመጀመሪያው ቡድን ኮቨንተሪ ሲቲ ነው። ዘስካይ ብሉስ በ1883 ማለትም ከ142 ዓመታት በፊት ሲንገርስ ጀንትልሜንስ ክለብ በሚል በእንግሊዝ ምዕራብ ሚድላንድ ኮቨንተሪ ውስጥ ተቋቋመ። ክለቡ እንዲቋቋም ዊሊያም ስታንሊ እና ሌሎች 7 የሲንገር ሳይክል ድርጅት አባላት ትልቁን አስተዋጽኦ አድርጓል። ክለቡም ከተቋቋመ በኋላ የመጀመሪያ መጫወቻው ሜዳውን ዱዌልስ ፊልድ በመባል ይታወቅ ነበር። በመቀጠልም ወደ ስቶክ ሮድ ቀየሩት። በ1899 ደግሞ ወደ ሃይፊልድ ሮድ ተዘዋወሩ። ከዛም እስከ 2005 ድረስ በዚሁ ስቴዲየም ቆዩ። አሁን በሶሳይቲ አሬና በሚባለውና 32609 ተመልካቾችን በሚይዘው ስታዲየም ጨዋታቸውን እያደረጉ ይገኛሉ። በ2000-2001 የውድድር ዘመን በኋላ ወደ ታላቁ የውድድር መድረክ ወደ ሆነው ወደ እንግሊዝ ፕሪሚየር ሊግም ተመልሰዋል። ኮቨንተሪ ሲቲ በእንግሊዝ ከሚደረጉ ውድድሮች መካከል ኤፍኤ ዋንጫውን በ1886-87 የውድድር ጊዜ ማሳካት ችሏል። ፕሪሚየር ሊጉን ግን እስካሁን ድረስ ማሳካት አልቻሉም። የአሁኑ የቡድኑ አሰልጣኝ በተጫዋችነት ዘመኑ በምርጥ አማካኝነቱ የምናውቀው ፍራንክ ላምፓርድ ነው። በጆ ኤድዋርድስ፣ ክሬስ ጆንስ እና ጆን ዳምፕስተር ይታገዛል። ታዋቂው እንግሊዛዊ የቢዝነስ ሰው ዱ ኪንግ ከጥር 2023 ጀምሮ የቡድኑን ከፍተኛ ድርሻ በመግዛት በበላይነት እያስተዳደረው ይገኛል። በ2025-26 የውድድር ዘመን በሻምፒዮንሺፑ 46 ጨዋታዎችን ሲያደርጉ 28 አሸንፈው 11 አቻ ወጥተው በ7 ተሸንፈው ውድድሩን በ95 ነጥብ በአንደኝነት አጠናቀው በቀጥታ ወደ ዘንድሮ የእንግሊዝ ፕሪሚየር ሊግ መቀላቀል ችለዋል። ኮቨንተሪ ሲቲ ዘ ስካይ ብሉስ። ሁለተኛው ቡድን ኢፕስዊች ታውን ነው። ዘ ትራክተር ቦይስ በመባል በቅጽል ስማቸው ይታወቃሉ። በ1878 በእንግሊዝ ሱፎልክ ኢፕስዊች ኤፍሲ የተባለ አማተር የእግር ኳስ ክለብ እና ኢፕስዊች ራግቢ የተባለ የራግቢ ክለብ በአንድነት በመዋሃድ ኢፕስዊች ታውን የተባለውን የእግር ኳስ ክለብ አቋቋሙ። ቡድኑ በታሪኩ የ1966 የዓለም ዋንጫን ካሸነፉት የእንግሊዝ ብሔራዊ ቡድን አባላት መካከል አንዱ በሆነው በሰር አልፍሬድ ራምሴ እንዲሁም በሌላኛው ታዋቂ አሰልጣኝ በሰር ቦቢ ሮቢንሰን ሰልጥኗል። ክለቡ የተጠቀመበት የሚገኘው ሜዳ ፖርትማን ሮድ በመባል ይታወቃል። 30,056 ተመልካቾችን የሚያዝ አቅም አለው። ከ1884 ጀምሮ የተጠቀሙበት ይገኛል። የአሁኑ የውድድር ዘመን ከ2024 በኋላ ወደ ፕሪሚየር ሊጉ ሲመለሱ የመጀመሪያቸው ነው። በእንግሊዝ ከሚደረጉ ውድድሮች መካከል ፕሪሚየር ሊጉን በ1961-62 የውድድር ዘመን፣ ኤፍኤ ካፑን በ1977-78 የውድድር ዘመን እንዲሁም በአውሮፓ ደረጃ የአውሮፓ ሊግን በ1981 የውድድር ዘመን ማሳካት የቻሉ ታላቅ ቡድን ናቸው። ቡድኑ ወደ ፕሪሚየር ሊግ ያሳደጉትን አሰልጣኝ ኬራን ማኬናን በመተካት በጋሪ ኦኒየል እየተሰለጠነ ይገኛል። ቲም ሮቢንሰን ደግሞ ረዳቱ ነው። ባሳለፍነው የውድድር ዘመን በሻምፒዮንሺፑ 46 ጨዋታዎችን አድርገው 23 ሲያሸንፉ 15 አቻ እንዲሁም 8 ጨዋታዎችን ተሸንፈዋል። 80 ነጥብ በመያዝ በቀጥታ ፕሪሚየር ሊጉን ተቀላቅለዋል። ሶስተኛው ቡድን ሃል ሲቲ ነው። ነብሮቹ በእንግሊዝ ምስራቅ ዮርክሻየር በ1904 ከ122 ዓመታት በፊት ሃል ሲቲ የተባለ የእግር ኳስ ክለብ ተመሰረተ። በ2025-26 የውድድር ዘመን 6ኛ ደረጃን በሻምፒዮንሺፑ ይዘው ቢያጠናቅቁም የጥሎ ማለፍ ጨዋታቸውን ማሸነፋቸውን ተከትሎ ለ2026-27 የውድድር ዘመን ለፕሪሚየር ሊጉ መብቃት ችለዋል። ቡድኑ የግንባታ አቅራቢ በሆነው ድርጅትና ስፖንሰር ባደረገው ኤምኬኤም በተባለው ስታዲየም ጨዋታውን ያደርጋል። የስታዲየም 24983 ተመልካቾችን የሚያዝ አቅም አለው። ቡድኑ በቦስኒያዊ አሰልጣኝ ሰርጌ ያኪሮቪች ይሰለጥናል። ዲን ሆልዲንግ እና ማርኮ ሳላቶቪች ረዳቶቹ ናቸው። በእንግሊዝ በትልልቅ የውድድር መድረኮች ዋንጫ ማሳካት ግን አልቻሉም። በ2017 የውድድር ዘመን ከፕሪሚየር ሊጉ ከወረዱ በኋላ ሲመለሱ የመጀመሪያቸው ነው። 9 ዓመታት እንደማለት ነው። ክለቡ አኩን ሚዲያ በተባለ የቱርክዬ የሚዲያ ድርጅት ባለቤትነት ይተዳደራል። ታዲያ ከነዚህ ከሶስቱ ዘንድሮ ፕሪሚየር ሊጉን ከተቀላቀሉ ቡድኖች መካከል ጠንካራውን ፉክክር ተቋቁሞ በቀጣይ ዓመት በዚሁ የውድድር መድረክ የሚቆየው
የትኛው ቡድን ይሆን? ኮቨንተሪ ሲቲ፣ ሃል ሲቲ ወይስ ኢፕስዊች ታውን? ውጤቱንም ከ38 ሳምንታት በኋላ የሚታወቅ ነው የሚሆነው። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።